እሺ ግን እኔ የምመክርሽን ነገር ወይ ከቀልባት ቆጥሪ። እኔ ምን ብሆን ነው አንቺ ምን ባረግሽ ነው? የኔ እናት የኔ ቆንጆ የኔ ማር ለኔ ብለሽ ያስ በጠዋት መጣሽ አይደለ? እና እኔ አንቺን ልመክርሽ ነው አውቃለሁ። እንዲሁ አንቺ ነሽ ነገ ጠዋት ስሄድ ማለት ነው ወይ የሆነ ነገር እንትን ቢል አልፈልግ ወይ አንቺ አሁን በቀደም ፍታኝ እንዳልሽው ካሁን ተሳስተሽ እንኳን ፍታኝ የሚል ቃል ካልኩሽ እንዳይወጣ በፍጹም። ለምን መሰለሽ በኋላ የቀረውን አልከፍልም ቢልስ ወደ 9 ወደ 10 ሚሊዮኑን አንቺ እኮ ነገ ሰይዶ ነገር ቢሆን ወይ ሰይድ ነገ ፍታኝ እንዳልሽው ቢፈታሽ አውጥቶ ነው የሚወረውርሽ ሙሉ። እና ታዲያ እኔ እኮ ግራ የሚገባኝ በቃ አንዳንዴ ታናድጅኛለሽ። አዩ ተረዳውሽ፣ አዳመጥኩሽ፣ በጣም አስበሽልኝ መጣሽ። በኋላ አጠገብሽን ደሺ በኋላ አጠገብሽን ደሺ ገባሽ? ውጪ ከቤት ገሩ አዩ አዳምቦድ ቱኩንኩቴቲ እንዲያርጊ ሰው ነው ይላል። ሀዳቦድ አከነብረ ይገኝ ብላ እንኳን ደስ ያለሽ። እንኳን አብሮ ደስ አለ። እንኳን ደስ ያለሽ። እንደው ያንቺ ደስታ የኔ ደስታ ነው። ታውቂያለሽ፣ ታውቂያለሽ፣ የኔ ጓደኛ ታውቂያለሽ። ግን እዚህ ጋር ያጠፋሽው የከፈለው ስንት ነው? አዩን ያለ ማድነቅ አይቻልም። ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። አሽቃባጭ እንዳትሉኝ፣ ደግሞ ማሽቃበጥ አይደለም። እና አንዳንድ ሰው አንዳንድ ሞጥሟጣ ሰው የእጁ ሲያገኝ ደስ ይላል። ያው አላገኘችም፣ ብዙም የሴት ጥፊ ብዙም አይደለም እና ብዙም አልመታቻትም። ግን በደንብ አድርጋ የዛኛው ልጅ ጥርስ ሳይሆን መርገፍ ያለበት የዚች ልጅ ጥርስ ነበር መርገፍ ያለባት ማለት ነው። እንደዚህ በሰው ትዳር ገብታ እንደዚህ የምትበጠብጠው ማለት ነው። ሱመያን አታውቃትም፣ በሶሻል ሚዲያ ነው የምታውቃት። እና እንደዚህ ስለ ሱመያ ጥላቻና ስለ ሰይድ ጥላቻ በዚህ ናህል ምቀኝነት ያው ታውቃላችሁ ሀገራችን ቅናት እንዳለ ብዙን ጊዜ ከጓደኛ ሆናችሁ አንድ ከእናንተ ውስጥ ጓደኛ ከፍ ያለ ትዳር ይዛ የተሻለ ኖራ ቦታ ስትቀመጥ ቅናት ያለ ነው። ለምን አትቀናም አልልም። ግን ለአዩም የሰጣት እንግዲህ ያው ሰበቡን አድርሳ ነው ጠፍጥፋው እንደዚሁ እንዳንጂ በጥፊ ብላ በረኪና ጠጥቼ ራሴን አጠፋለሁ ካላገባኸኝ ብላ ነው ያገባችውና አንዳንድ ጊዜ ጥሩም ነው መጥፎም ነው ላለው እንግዲህ እስቲ እናንተን አንዳንድ ጊዜ ወዶና ፈቅዶ ነው ያገባት። ተገዶም ነው ብትሉም ተገዶም አይመስለኝም። የውሸት ያው ሶሻል ሚዲያ ላይ ትኩረት ለመፍጠር ብለው ነው እንጂ ማንም በግዳጅ የትኛውም ህግ በግዳጅ የማትወዳትም የማትፈልጋትን ሴት አግባ አይልም፣ በሸሪያም አይልም፣ በህግም አይልም። እና ባይፈልግም ቢ ማለት ይችል ነበረ ስለፈለገ ነውና ማንም ያስገደደው የለም። እናንተ ያልፈለጋችሁትን ነገር ማንም አያስገድዳችሁም። በህግም በሸሪያውም አትገደዱም። ዛሬ ላይ የዋሃን ምንም ማታውቀውን የልጆችና ሱመያን ማንከራተቱ ማሰቃየቱ ነው የሚያናድዳችሁ። በተለይ በዛም ብሎ በዚህም በስደት ላይ 10 ዓመት የለፋችበትን ገንዘብ ራሱ ለአዩ ልስጣት አፉን ሞልቶ ራሱ ስጥ ብትለው ራሱ ሊሰጣት ነው። በቃ ማንኛውም ሰው እናንተ ጤና እስካላችሁ ጉልበት እስካላችሁ ልጅነት እስካላችሁ እንደ ሸንኮራ መጦ ነው የሚተዋችሁ ማለት ነው። እና አሁን ላይ እንግዲህ ምን አለች አዩ፣ ሰይድ በአሁን ሰዓት አንገትክን ቆርጠክ እጄ ላይ አድርግ ብለው አንገቱን ቆርጦ ነው እጄ ላይ የሚያደርገው። አሁን እጄ ላይ አስገብቼዋለሁ ብላ ተናግራለች። እና ውሸት አይደለም እውነቷን ነው። እንደምንም በዛም በዚህም ብላ እጇ ጠምዝዛ እጇ ላይ ያስገባችው ምን እንደሆነ መቼም በኖርማል ነገር አይደለም ሰይድ እንደዚህ የፈዘዘው። ያው ውስጡን አላህ ነው የሚያውቀው። የሰው ልጅ አንድ ወንድ ልጅ ደግ ሊሆን ይችላል፣ የዋህ ሊሆን ይችላል፣ ሊያደርግላችሁ ይችላል። ግን የዚህ ደግሞ አመት ባልሞላ ውስጥ እንደዚህ ያደርጋ እኔ የምፈራው ምንድነው ሁሉን ነገር በእጇ ካስገባች በኋላ እንደው ልትበቀለው ነው ብዬ ነው የፈራሁት። እስቲ እናንተስ ለምን መሰላችሁ? ትንሽ ነገር አባይን ያላየ ምንጭን አያመሰግንም እንደሚባሉ ይህን ተረት ወደ ላምጣው። እንደዛ እሺ ብሎ ቃሏን አክብሮ እንደዛ ደግሶ በዛ ማታ የድግሱ ቀን ማታ ላይ
ቢጃማ አስለብሰው ጠፋች። ከዛ በፈለገችበት ሰዓት ቆይታ መታ ለምን ጠፋች ስትባል ለአንተ ፕራንክ አድርገኝ እሱን ልበቀልክ ነው አለችው። ሰይድ አይምሮ ቢኖረው ኑሮ የሆነ ነገር ፊት ለፊቱ ላይ ባይደቀን ኑሮ ያንን ያስታውስ ነበር። አሁን እሱ መቷታል። እሷን ስለመታ አሁን እሷ ምን እያደረገች ነው? ለስለስ ብላ ያለውን ከእጁ እየሟጠጠች ናት ማለት ነው። የእጁን ትሟጥ ከጨረሰች በኋላ ከዛ በኋላ አፍንጫ ክላስ ልትለው ነው። ልበቀልክ ነው፣ ለምን መታሃኝ? እኔን ቤት ውስጥ ቁጭ አድርገህ አገር ለአገር ለምን ሱመያን ፈለካት? እኔ እንደዛ ታግሼ እንደዛ እንደተቃጠልኩኝ እንደ ሶፊ ምን አለች ይበሉ። ሱመያ ሰይድን ደም እንዳስለቀሰችው አላስለቀሰችውም። እንደውም አዩ ደግሞ ከዛ ይባሰ ነው የምታስለቅሰው። ታያላችሁ። እንደው እድሜና ጤና ይስጠንና እኔ እንጂ ሰይድ ካላለቀሰ ዛሬ ለሱመያ እንኳን በአየር በመኪና በምን ነው እየተዝናና ቪዲዮ እየቀረጸ ምን እያለ እየተዝናና ወክ እያደረገ ነው ሱመያን የፈለጋት ማለት ነው። አዩ ደግሞ ስታሰቃየው ደግሞ ዱንያ ናት የምትጨልምበት ማለት ነው። ታያላችሁ። ዛሬ አዩ ሱመያ እንደ ቀልድ አስመስላ የምትመክራቸው ምክር በኋላ ላይ ያስታውሱታል። ሱመያ ስትናገር ምክሯን በጣም በደንብ አድርጋችሁ አዳምጡ። ለምን አለች ያለ አዩ ጓደኛ ምረጪ፣ እነዚህ ጓደኞች ለአንቺ አይጠቅሙሽም፣ ያንቺን ትዳር አይፈልጉም ብላ አለቻት። ይኸው ደረሰ። ልጅቷ ጤነኛ አይደለችም፣ ታስፈራለች ብያለች ነው መጀመሪያውኑ። ገና ከመጋባታቸው በፊት ዛሬ ተጋብተው ስላየ ነው አይደለም። ከመጋባታቸው በፊት እቺ ልጅ አጠቅምክም፣ ጥቅም ነው የምፈልገው፣ አንተን ወዳ አይደለም፣ በኋላ ይቆጭሃል ብለዋለች። ግን ዛሬ ላይ ደግሞ ገና ላየውም ሰይድ ግን ገና ያየዋል። ግን አላህ ሱብሓነሁ ወተዓላ ማንንም ሰው እንድንገፋ ማንም እንዲገፋን አላህ ማያደርገው። አዱንያ አጭር ናት። ኖራችሁም አልኖራችሁም ትኖራላችሁ። ጦማችሁን አታድሩም። አላህ የከፈተውን ጎሮሮ ሳያበላ አያሳድርም። እዚያ አንዱ በለፋበት አንዱ ቁጭ ብሎ እንዲበላም የፈቀደውም አላህ ነው። በስደት ዓለም ሆናችሁ የምታገኙት ገንዘብ እያንዳንዳችን እናውቀዋለን። እግራችሁ እየደከመ እየዛለ አይናችሁ ተኝቶ ማረፍ እየፈለገ ጥሩ ነገር እንደ አርፋችሁ ስራችሁ ጨርሳችሁ እፈይ ብላችሁ ሻወር ወስዳችሁ ቁጭ ብላችሁ ለመብላት እየፈለጋችሁ ገላችሁን ታጥባችሁ ሌላ ስራ ትታዘዛላችሁ። ያሰባችሁትን ሳታርፉ ምግብ ልትበሉ ስትሉ 3-4 ጊዜ ከዛ ከምግብ ላይ ትጠራላችሁ። ሻወር ቤት 2 እየተጠራን ሽንት ቤት ለመጸዳዳት ገብተን እንኳን ሳንጠራ ጨርሰን እንኳን ተጸዳድተን የማንጨርስበት ጊዜ አለ። በቃ ለራሳችን እንኳን ይሄን ያህል ጊዜ እንኳን ብለው የሚሰጡን ጊዜ እንኳን የለም። እንደዚህ እየተሰቃየን ደከማችሁ፣ ራባችሁ፣ ጠማችሁ፣ አመማችሁ፣ ምን ያስፈልግሻል የሚላችሁ ሰው ሳይኖራችሁ 10 ምናምን ዓመት በሰው ሀገር ለፍታችሁ ደክማችሁ የሰራችሁትን ቤት በወራት ውስጥ ሌላ ሴት መጣ ካልተሰጠኝ ያ ገንዘብ የኔ መሆን አለበት፣ ያውን በስሜ መሆን አለበት ልስልስ ብላ ማለት ነው። ከዛ ያንን የለፋችበትን ገንዘብ ለመንጠቅ እንዴት ይበላላታል? እኔ ሱመያ ራሱ በንፋስ ሄደላት እንዴ? ፈረመላት አለችው እኮ ፈረመላት። በንፋስ ነው እንዴ የተላከልሽ? አንቺም ሰይድ ላይ የተደረገው ነገር ምን ነው? ልጆች አለሽ፣ ይህን ደሃ ቤተሰቦችሽን፣ እነዛ ምስኪን ወንድሞችሽን፣ ምስኪን እናትሽን አመተሽ ሽጠሽ፣ እዛ ቦታውን ሽጠሽ ሌላ ቦታ ቀይረሽ ወደ ከተማ አመተሽ አታኖሪበትም? ላብሽ ደም የተፋሽበት የሰው ሀገር ለእሷ ከምትሰጫት እሷ የጠገበሽ ከተማ ላይ ቁጭ ብላ አንድ ቀን ያለ በስደት ወታ ያለፋችሁ ገንዘብ ምንም ሳትሆን ከእናቷ ጉያ ርቃ ወታ ሳትሰቃየ አንቺ ተሰቃይተሽ ለእናትሽ አሰጭም? ለወንድሞችሽ ለእህቶችሽ አሰጭም? ምስኪን ደሃ እዛ ገጠር ውስጥ ከሚኖሩ ሽጠሹ ሌላ ቦታ ወደ ከተማ ወደዚህ መጣ አርገሽ አታስቀምጫቸው? ምነው እናትሽና ቤተሰቦችሽ ደህና ቦታ አይመኙም? ያንቺ ጉልበት እኮ ነው እቺ ሀለሌ መታ ከምትበላብሽ ማለት ነው። ኧረ ለሁላችን